ስሜቷ ሳይመጣ ዝግጁ ሳትሆን ሊገናኛት ከቻለ ደፋሪ ነው ማለት ነው። እንዴት ታይዋለህ? ይሄ እኔ እንደዛ ነው። ኦኬ ሶ በመጀመሪያ ይሄ ደፋሪ የሚለውን ቃል ሪሙቭ እናድርገውና አናደርገውም አድርጌዋለሁ እኔ ሶ እሺ ሶ ትግስት ተነስቷል ስሜትን ማዳመጥ ተነስቷል አይደለ ሶ እዛ ጋር ዲሂድና ስሜትን ማዳመጥ ሶ አሁን እሷ አልፈልግም እያለች እየተገናኛት ከሆነ እሱ አንተ ያልከውን ለትዳር የሚያስፈልገውን ቅመም እየተጠቀመ ነው የራሱን ስሜት አዳምጦ ነው አይደለ እየደፈራት ያለው and make no mistake መደፈር ነው መደፈር ነው ያለ ፍላጎት ሴክስ መደረግ ማለት መደፈር ነው ትዳር ውስጥ ሀፕል ሊያደርግ ይችላል መንገድ ላይ ሀፕል ሊያደርግ ይችላል ትምህርት ቤት ውስጥ ሀፕል ሊያደርግ ይችላል ቤተክርስቲያን ውስጥ ሀፕል ሊያደርግ ይችላል anywhere ሀፕል ሊያደርግ ይችላል የተፈጠረበት ቦታ እና ያንን ጥቃት የፈጸመበት ሰው አይለውጣውም መደፈር መሆኑን ባሏ ስለሆነ የደፈራት ሰው ባሏ ስለሆነ መደፈርነቱ አይቀርም እየተደፈረች ነው እቺ ሴት አንተ እንዳልከው በቃ ባሌ ነው ብላ ትግስት አድርጋ የራሷን ስሜት ሳታዳምጥ ቢያማትም የሆነ ነገር ቢሰማትም እሺ ቢደፈር ምንድነው ማድረግ ያለብን አዝም ቢያስጨርሻለሁ መፍትሄውን ልታስቀምጪልኝ ፈልጌ ነው ችግር የለውም እንዳታስ ትዳሬን ትዳሯን አስበልጣ ባሏን አስበልጣ ሲደፍራት ዝም ብላለች እሱስ ምንድነው ያረጋ ያለው አሁን እኮ ትዳር ማለት አጋርነት ነው አይደለ ሁለት የተለያዩ ሰዎች በእግዚአብሔር ፊት ቃል ገብተው አንተ የምትለውን ትግስት አንተ የምትለውን መቻቻል አንተ የምትለውን ኤቭሪቲንግ ስሜትን እሷ አሁን የሱን ስሜት አስቀድማ ነው አይደለ ሴክስ ሳትፈልግ ሴክስ እንዲያረጋት ዝም ያለችው እሱ ጋር ያ ነገር የታለ የወንዱን መፈለግ አለመፈለግ ነው ወንዱ የቱ ጋር ነው የተረዳው የሷን ስሜት የቱ ጋር ነው ኢንክሉድ ያደረገው ያንን ድርጊት ሲፈጽም አንተ መድፈር አይደለም እያልከኝ ነው እኔ መድፈር ነው እያልኩ ነው እሱ ጋር አንስማማ ግድ የለም ግን አንተ እንዳልከው በመጽሐፍ ቅዱስም ሲኬድ በምንም ሲኬድ ትዳር ማለት ትግስት የሚያስፈልገው ለዛኛው ስሜት የኔን ስሜት መተው ከሆነ እሱስ ለሷ ያንን ስሜት እንዴት አይተው especially ባል እስከሆነ ድረስ especially በመጽሐፍ ቅዱስ የሚስት ራስ አርጎስ ከተቀመጠ ክርስቶስ ለቤተ ክርስቲያን እንደሆነው ባልም ለሚስቱ እንዲሆን ያስገድደናል ኢቭን በመጽሐፍ ቅዱስ ብንሄድ ራሱ ኢየሱስ ክርስቶስ ቤተ ክርስቲያንን አስገድዶ አይደለ የገዛት ነጻ ፍቃድ የሚባል ነገር አለ ነጻ ፍቃድ የሚባል አለ በቃ እኔ አሁን ከቅድም ጀምሮ ሳስረዳ የነበረው እሱ ነው ፍቃደኝነት ኮንሰንት ያስፈልጋል በባልና በሚስት በገርል ፍሬንድ እና በቦይ ፍሬንድ በማንኛውም ያንን ነገር ለማድረግ ለገቡ ሰዎች ፍቃደኝነት ያስፈልጋል ሴክስ ወርክን አንስታል ለምሳሌ ወንድ ልጅ ገንዘብ ከፍሎ ሴክስ ሊያደርግ ይችላል ብለኛል እሱን ራሱ እኔ እንዳስገድዶ መድፈር ጥቃት ነው ማስበው የወሲብ ንግድ ያስገድዶ መድፈር ጥቃት ነው ሴቶች ኢኮኖሚካሊ አድቫንቴጀስ እንዳይሆኑ ያሉበት ሁኔታ ስለሆነ ገንዘብን ፈልጋ ነው ከዛ ሰው ጋር ሴክስ ያደረገች ያለችው እንጂ ፍቃደኝና ስለሆነች አይደለም በቃ ሰውነቴን ልሽጥ ገንዘብ ላግኝ ስላለች ነው አብዛኞቹ የሴክስ ወርክ ውስጥ የወሲብ ንግድ ውስጥ የምታገኛቸው ሴቶች አማራጭ አጥተው ወደዛ ህይወት የገቡ ሴቶች በጣም የሚያሳዝኑ ልብ የሚሰብር